የሚያምረው የብዙ ሴቶች አስተያየት ነው ለማንኛውም ቤት ይባላል ይበቃል ምን ነው ስሙ ነው አሁን ወደ ስራችን መገባ ይሻላል ያው የሥራውን ሁኔታ ኤዱ ነግራለች አይደል ለ15 ቀን ብቻ ባሌ ትሆናለች ከተመቸ ምን የውሸት ባል ነው ገባ ሁሉም ነገር ገብቶኛል ይኸውልሽ እኔ ቆንጆ ግን መተማመኛ እንዲሆን የሆነች ፊርማ ነገር ታስፈልገናለች ቀብድም ብትታከልበት እኮ ይከፋል ለሱ ምንም ችግር የለውም አባቴ ከ3 ቀን በኋላ ስለሆነ የሚመጣው ስራችንን በፍጥነት መጀመር አለብን ቀብድ ላልከው አሁኑኑ ባንክ ሄደን 100 ሺህ ብር በካሽ ልሰጣችሁ ይችላል 100 ሺህ ያልሽው ምን ነው ቀብድ ስለሆነ ነው ካነሰም ለመጨመር ዝግጁ አይ ለምን ሌላው ስራው ካለቀ በኋላ ይሻላል አይደል ብዬ ጥሩ እንደዛ ከሆነ እኔ እናንተ ስራችንን መጀመር እንችላለን እኔ እናንተ ስትይ ምን ማለትሽ ነው ስራችንን ቆይኔስ እንደው ምንም በጉዳዩ ላይ በደንብ አስቤበታለሁ አብሬያችሁ ገብቼ አባትሽን ተዋወቃችኋል ምን ብለሽ የቤት ነኝ ብዬ ነው በዛው በቅርበቶኝ ስራውን አግዛችኋለሁ በቅርቦኝ እከታተላችኋለሁ ብታይ ይሻላል አገዝኳችሁም ተከታተልኳችሁም ከዚህ ደቂቃ ጀምሮ አብሬያችሁ ነኝ እኔ በሌለሁበት በኋላ ለምዶ ቢቀርስ አደራ ይሄ ሚሽን በምንም አይነት ታምር ሊበላሽ አይገባም ተግባባን yes sir እንደምን አመሻችሁ ቤተሰቦች እስካሁን አልተኛችሁም እንዴ ቤተሰብ በህልሜ ነው በእውኔ ቁልጭ አላችሁ ምነው እስካሁን አልተኛችሁም ለመሆኑ የት ነው አንክታችሁ የመጣችሁ ማሚ የት ነው ያመሻችሁት እስከ 2 ሰዓት የት ነው ያመሻችሁት ከምትይ ምን ተገኝቶ ነው ብታይ ቀልብ ትክክል አረ እኔ እናንተን ሰው ሳላረግ የምትወጂው ሰው ደጋግመሽ ይቅር ስትይው እንደሞኝና መሄጃ እንዳጣሽ ይቆጥርሻል የሚያሳዝነው ግን ሁሌ እድል የምትሰጪው የመሰለው አንድ ቀን እስከ ወዲያኛው ያጣሻል ምክንያቱም ዳመና ውሃ አዝሎ ሲደክመው መዝነቡ አይቀርም የሰው ልጅም ሞክሮ